ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ጅርቱ ፈያ ኬሰኒ ይሄ አፋን ኦሮሞ የምትማሩበት አከሱመስ ኦሮና ፋና ማሪፋን በይኔ ከንጀለት አርገተን ቻናላ ኬሰን ቻናላ ካላቦይዳ በጋ ነገያን ገረ ቻናላ ኬኛን ፍታኒ ሲኒ የቹ ወርባዳ እንኳን ደህና መጣችሁ ወደ ቻናላችን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ወሮን ሃራታተን ሰብስክራይቦቹ እንደገቲና አከሱመስ ሁንዲ ኬሰኑ ቪዲዮ ላሉን ድራ ላይክ ጎቹን እንደገቲና ማለፊ ቪዲዮ ላይክ ጎቹን ሀሚሊ ናማኪና አኒስ የሮዳን ቪዲዮ ሲኒ ገዲሳ ቪዲዮ ላልተኒ ቆፈ ብራ ደርቦ ሶንቴን ላይክ ጎቹን እንደገቲና እሱንንዱ ላይክ ጎዳቲ ኤጋላሽን እንጀቹ በርባዳ ሁላችሁም ቪዲዮዎቹን ከመጀመራችሁ በፊት ላይክ ማድረግ እንዳረሱ ጥያቄ ምናምን ካላችሁ ኮሜንት ላይ አስቀምጡልኝ። ለጓደኞቻችሁም ሼር ማድረግ እንዳትረሱ ሞራል ይሆነናል። ቶሎ ቶሎ እኛም እንለቅላችኋለን ማለት ነው። በቅርቡ እስቲ 10000 ሰብስክራይብ እንደምንገባ ተስፋ አደርጋለሁ። ሁላችሁም ሼር በማድረግ ለዘመዶቻችሁ ለጓደኞቻችሁ ሰብስክራይብ እንዲያደርጉ እንድታስደርጉ በአክብሮት ጠይቃችኋለሁ። አሁን በቀጥታ ወደ ቪዲዮ እናልፋለን። ዛሬ ስላመጣሁላችሁ ሌክቸር ማለት ነው። ተከታተሉኝ እስከመጨረሻው። አመሰግናችኋለሁ። አብረን ዛሬ ይዤላችሁ የመጣሁት በተለያየ ጊዜ የሮት ወልዱቢሱ መጠያየቅ። የሮት ወልዱቢሱ ማለት በየጊዜው ምናምን ከሰው ጋር ስንጠያየቅ ስናወራ ምናምን ማለት ነው። የሮት ወልዱቢሱ ወይ መጠያየቅ የሚለውን አንዳንድ ነገሮችን እናያለን ማለት ነው። በደንብ እንድትከታተሉኝ እፈልጋለሁ። እና ለምሳሌ ዮም ማለት መቼ ማለት ነው። መቼ ዮም ወል አገራ መቼ ነው የምንገናኘው? ዮም ወል አገራ ለወንድም ለሴትም ማለት ነው። ዮም እንላቸውና መቼ ነው ወል አገራ ወል አገራ ዮም ወል አገራ መቼ ነው የምንገናኘው? መቼ ነው የምንገናኘው? የቹዳ አፋን ኦሮሞዳን ዮም ወል አገራ እንላለን ማለት ነው። ዮም ወል አገራ። ከዛ ለምሳሌ ቦር ወል አገራ ካለ ነገ ነው የምንገናኘው። ነገ ወይም ነገ እንገናኛለን ማለት ነው። ቦር ወል አገራ ማለት ቦር ማለት ነገ ነው እና ቦር ወል አገራ ካለ ነገ እንገናኛለን ማለት ነው። ዮም ወል አገራ ለሚለው ለወንድም ለሴትም ያው እንገናኛለን ነው። መቼ ነው የምንገናኘው ካለን ዮም ወል አገራ ነገ እንገናኛለን፣ ቦር ወል አገራ እንደዛ ነው የምንለው ማለት ነው። እና ሌላ ሰዓቲ ነው። ሜቀ ኢረቲ ወል አገራ ስንት ሰዓት ላይ ነው የምንገናኘው? ስንት ሰዓት ላይ ነው የምንገናኘው ማለት ነው። ሰዓቲ ሜቀ ኢረቲ ወል አገራ ለሚለው ስንት ሰዓት ላይ ነው የምንገናኘው? ሰዓቲ ሜቀ ኢረቲ ወል አገራ ኢረቲ ሜቀ ኢረቲ ላይ ማለት ስንት ሰዓት ላይ ማለት ነው። ሰዓቲ ሜቀ ኢረቲ ስንት ሰዓት ላይ እና ወል አገራ ነው የምንገናኘው ስንት ሰዓት ላይ ነው የምንገናኘው ነው። እና መልሱ ደግሞ ለምሳሌ ሰዓቲ ጀሃቲ ወል አገራ 6 ሰዓት ላይ እንገናኛለን። 6 ሰዓት ላይ እንገናኛለን ማለት ነው። ሰዓቲ ጀሃቲ ወል አገራ 6 ሰዓት ላይ እንገናኛለን። 6 ሰዓት እንገናኛለን ማለት ነው። ሰዓቲ ጀሃቲ ወል አገራ ማለት። ሌላ ደግሞ ለምሳሌ ቦታ ምናምን ደግሞ የት ነው የምንገናኘው ምናምን ለማለት ስንፈልግ ኤሰቲ ማለት የት ማለት ነው። ወል አገራ ኤሰቲ ወል አገራ ዮም ወል አገራ ቦር ወል አገራ ብራ ወል አገራ ምናምን በቃ እንገናኛለን እንደማለት ነው። እና መቼ ነው የምንገናኘው? ኤሰቲ ደግሞ የት ነው። ኤሰቲ ወል አገራ ካለ የት ነው የምንገናኘው ማለት ነው። ኤሰቲ ወል አገራ የት ነው የምንገናኘው? ከዛ በኋላ ለምሳሌ ቦታ መና ኛታቲ ወል አገራ ምግብ ቤት እንገናኛለን። ወይ ደግሞ ስሙን ጠርተን መና ከናከና የእንትና ቤት መና ኢባሉት ወል አገራ ካለን የእንትና ቤት እንገናኛለን። ብቻ መጨረሻ ላይ
ቦታውን ጠርተን ወላገራ እንላለን ማለት ነው። ለምሳሌ መነበሩምሳቲ ወላገራ ትምህርት ቤት እንገናኛለን ለማለት መነበሩምሳ እንላለን። መነበሩምሳ ማለት ትምህርት ቤት ነው። ከዛ መነበሩምሳቲ ወላገራ እንላለን። መጨረሻ ላይ ያለችውን ወላገራ በቃ እንትን እንገናኛለን እንደማለት ነው። ከፊት ለፊት ለምሳሌ እዚህ ጋር ያለው ምግብ ቤት እንገናኛለን ነው የሚለው። እና ሌላ ቦታ ከሆነም ለምሳሌ ኮንኮላታ ኬሰት ወላገራ መነቡናት ወላገራ ቡና ቤት እንገናኛለን ምናምን በቃ የምንገናኝበትን ቦታ እንደዛ እንላለን ማለት ነው። የሰት ወላገራ ከተባላችሁ እና ምግብ ቤት እንገናኛለን ለማለት ስንፈልግ መነኛታቲ ወላገራ እንላለን ማለት ነው። ሌላ ደግሞ እዚህ ጋር የሮን ዴቢኡ ሲንዱቢሳ ስመለስ ሰላም እልሃለሁ ወይም እናገርሃለሁ ማለት ነው። የሮን ዴቢኡ ስመለስ ማለት ነው። የሮን ዴቢኡ ሁለቱ አንድ ላይ እነዚህ የሮን ዴቢኡ ማለት ስመለስ ማለት ነው። እና ሲንዱቢሳ ሰላም እልሃለሁ ወይም ኬፍ ሰላም በቃ አናግርሃለሁ ማለት ነው። የሮን ዴቢኡ ሲንዱቢሳ ስመለስ ሰላም እልሃለሁ። ሌላ ደግሞ ጣሊያን ሲፌርጋ ለምሳሌ ደብዳቤ እልክልሃለሁ ደብዳቤ እልክልሃለሁ ጣሊያን ሲፌርጋ ጣሊያ ሲፌርጋ ጣሊያን በደብዳቤ እልክልሃለሁ ጣሊያን ሲፌርጋ ደብዳቤ እልክልሃለሁ ጣሊያን ሲፌርጋ እና የሆነ መልእክት ለማስተላለፍ በደብዳቤ በስልክ ምናምን ጣሊያን ሲፌርጋ ካለ ሰው ደብዳቤ እልክልሃለሁ ማለት ነው። ደብዳቤ እልክልሃለሁ ጣሊያን ሲፌርጋ። ሌላ በስልክ ምናምን ሲሆን ደግሞ ለምሳሌ ምንድነው የምንለው? ቢልቢላ ሲፈን ቢልቢላ ቢልቢላ ያው ስልክ ነው። ቢልቢላ ሲፈን ቢልቢላ ቢልቢላ ሲፈን ቢልቢላ ስልክ እደውልልሃለሁ ወይም እደውልልሻለሁ ማለት ነው። ቢልቢላ ሲፈን ቢልቢላ ስልክ እደውልልሃለሁ ወይም እደውልልሻለሁ ማለት ነው። ቢልቢላ ሲፈን ቢልቢላ ስልክ እደውልልሃለሁ። እዚህ ጋር ቢልቢላ ኢሲኒፈን ቢልቢላ ካለ ደግሞ ኢሲኒፈን ማለት ብዙ ሰው ነው እና ስልክ እደውልልዎታለሁ ወይም በአክብሮት ከሆነ ደግሞ ትልቅ ሰውም ከሆነ ስልክ እደውልልዎታለሁ ምናምን ስንል ኢሲኒፈን ነው የምንለው። ሲፈን ሳይሆን ኢሲኒፈን። ሲፈን ካለ ላንተ ወይም ላንቺ ነው። ኢሲኒፈን ካለ ደግሞ ብዙም ከሆኑ ወይም ደግሞ በአክብሮት ትልቅ ሰው ከሆኑ ማለት ነው። ስለዚህ ቢልቢላ ኢሲኒፈን ቢልቢላ ካለ ስልክ እደውልልዎታለሁ ማለት ነው። ለትልቅ ሰው ምናምን ማለት ነው። ሌላ ደግሞ ለምሳሌ ማሎ ቴሶ ኬናፍ ኬኒ ማሎ ማሎ ማለት እባክህን ወይም እባክሽን ማለት ነው። ቴሶ ኬናፍ ኬኒ ማለት ደግሞ አድራሻህን ስጠኝ ወይም አድራሻሽን ስጪኝ ማለት ነው። እባክህን ቴሶ አድራሻ ነው። ኬናፍ ኬኒ ሲል አድራሻ ነው ያንተን ማለት ነው ወይም ያንቺን እና አንድ ላይ ማሎ ቴሶ ኬናፍ ኬኒ ሲል እባክህን አድራሻህን ስጠኝ ወይም አድራሻሽን ስጪኝ ማለት ነው። ለሴትም ለወንድም ያው አንድ ነው። ማሎ ቴሶ ኬናፍ ኬኒ ነው የምንለው። ሌላ ደግሞ እዚህ ጋር ለምሳሌ ፈልጌህ ነበር ለሚለው ፈልጌህ ነበር ስንል በአፋን ኦሮሞ ምንድነው የምንለው? ሲበርባዴን ቱሬ ሲበርባዴን ቱሬ ፈልጌህ ወይም ፈልጌሽ ነበር ለማለት ስንፈልግ ሲበርባዴን ቱሬ እንላለን ማለት ነው። ሲበርባዴን ቱሬ ፈልጌህ ወይም ፈልጌሽ ነበር። ሌላ ደግሞ ለምሳሌ ግብዣ ምናምን ላይ ስንጋበዝ ምናምን ስንፈልግ ደግሞ ወይ ከተገናኘን በኋላ ቅድም ያው እንገናኝ ምናምን ተባብለናል። ከዛ እስቲ ከተገናኘን በኋላ ደግሞ ምን ልንል እንችላለን ለሚለው እስቲ እኒ ለምሳሌ እዚህ ጋር ቡና ሲአፌሩ ይላል። ቡና ሲአፌሩ ቡና ልጋብዝህ ወይም ልጋብዝሽ ማለት ነው። ቡና ሲአፌሩ ቡና ልጋብዝህ ወይም ልጋብዝሽ እንደማለት ነው። ቡና ሲአፌሩ ማለት ሌላ ለምሳሌ ደግሞ ማል ዱጉ በርባዳ ማል ዱጉ በርባዳ ምን መጠጣት ትፈልጋለህ? ምን መጠጣት ትፈልጋለህ ወይም ትፈልጊያለሽ ማለት ነው። ማል ዱጉ በርባዳ ምን መጠጣት ትፈልጋለህ ወይም ትፈልጊያለሽ። ማል ሲፍ አጀጀሙ
ማል ሲፍ አጀጀሙ ምን ልታዘዝ ማል ሲፍ አጀጀሙ ምን ልታዘዝ እንላለን ለምሳሌ ሌላ ደግሞ ማልቱ ጅራ ገብተን ልናዘዝ እንፈልግ ማለት ነው አስተናጋጁን ማልቱ ጅራ ስንል ምን አለ ማለት ነው ማልቱ ጅራ ምን አለ ነማ ኤጋ ጅራ ስንል ደግሞ ሰው እየጠበቅኩ ነው መታዘዝ ካልፈለጋችሁ ወይም ደግሞ ሰው እየጠበቃችሁ ካላችሁ ነማ ኤጋ ጅራ እንላለን ሰው እየጠበቅኩ ነው ነማ ኤጋን ጅራ ሰው እየጠበቅኩ ነው ነማ ኤጋን ጅራ እንላለን ማለት ነው ሌላ ለምሳሌ ደግሞ ራት ልጋብዝሽ ምናምን ራት አብረን እንብላ ምናምን ላይም ለማለት ስንፈልግ በአፋን ኦሮሞ ምንድነው የምንለው ለምሳሌ ራት አብረን እንብላ ብለን ለመጠየቅ ስንፈልግ ኢርባታ ወሊን ኛኑ ራት አብረን እንብላ ብለን እንጠይቃለን ማለት ነው ራት አብረን እንብላ ይቺው በርባን ነው አፋን ኦሮሞን ኢርባታ ወሊን ኛኑ ብለን እንጠይቃለን ማለት ነው ለምሳሌ እዚህ ጋር ደግሞ ምን ልጋብዝህ ለሚለው ማል ሲአፌሩ ምን ልጋብዝህ ወይም ምን ልጋብዝሽ ማለት ነው ማል ሲአፌሩ ምን ልጋብዝህ ወይም ምን ልጋብዝሽ ማል ምን ማለት ነው ማል ሲአፌሩ ምን ልጋብዝህ ወይም ምን ልጋብዝሽ ማለት ነው ከዛ በኋላ እንደዛ ካሉን ለምሳሌ ሻይ ነው ሻይ ኡቱ ወጂን ዱግኔ ሲቲቶላ ብለን ስንጠይቅ ሻይ አብረን ብንጠጣ ይመቻል ወይም ደስ ይላል ወይም እንዴት ነው ምን ትላለህ ማለት ነው ሻይ አብረን ብንጠጣና ሻይ አብረን ብንጠጣ ይመቻል ሻይ ኦቱ ወጂን ዱግኔ ሲቲቶላ ብለን ነው የምንጠይቀው ጥያቄ ምልክት ሻይ ኡቱ ወጂን ማለት አብረን ዱግኔ ብንጠጣ ሲቲቶላ ይመቻል ማለት ነው ሻይ ኡቱ ወጂን ዱግኔ ሲቲቶላ ሻይ አብረን ብንጠጣ ይመቻል ሌላ ደግሞ ጊዜ ይኖርሃል አብረን ምሳን ብንበላ ለማለት ስንፈልግ ጊዜ ይኖርሃል አብረን ምሳ ብንበላ የሮ ቀብዳ ማለት ጊዜ ማለት ነው የሮ ማለት ጊዜ ነው ቀብዳ ሲል አለ ወይም ይኖርሃል ማለት ነው የሮ ቀብዳ ላቀና ኡቱ ወሊኛኔ ላቀና ኡቱ ወሊኛኔ የሮ ቀብዳ ላቀና ኡቱ ወሊኛኔ ለማለት ጊዜ ይኖርሃል አብረን ምሳ ብንበላ ማለት ነው አብረን ምሳ ብንበላ ጊዜ ይኖርሃል ያ ማለት ላቀና ኡቱ ላቀና ይባላል ምሳ በአፋን ኦሮሞ እና የሮ ቀብዳ ላቀና ኡቱ ወጂኛኔ ማለት ጊዜ ይኖርሃል ወይ ምሳ አብረን ብንበላ ማለት ነው ሌላ ደግሞ ኮንሰርት ምናምን ለምሳሌ ኮንሰርት አብረን እንሂድ ለማለት ስንፈልግ በአፋን ኦሮሞ ኮንሰርቲ ወሊን ዴምኑ ብለን ነው የምንጠይቀው ኮንሰርቲ ወሊን ዴምኑ አፋን አማርፋን ማንጀና ኮንሰርት አብረን እንሂድ ጀኔ ጋፈና ይቹዳ ኮንሰርት አብረን እንሂድ ብለን ለመጠየቅ በአፋን ኦሮሞ ምንድነው የምንለው ኮንሰርቲ ወሊን ዴምኑ ብለን ነው የምንጠይቀው ማለት ነው መልስ ለምሳሌ ደግሞ ምን ሊሆን ይችላል ይቅርታ የሚመቸኝ አይመስለኝም ለማለት ስንፈልግ ደግሞ በአፋን ኦሮሞ ይቅርታ የሚመቸኝ አይመስለኝም ዲፈማ ይቅርታ ማለት ዲፈማ ነው ዲፈማ ዋን ነቲ ቶሉ ነቲ ሂንፈካቱ ዋን ነቲ ቶሉ የሚመቸኝ ማለት ነው ነቲን ፈካቱ ማለት ደግሞ አይመስለኝም ማለት ነው ነቲን ፈካቱ አይመስለኝም ነው ዋን ነቲ ቶሉ የሚመቸኝ ዲፈማ ይቅርታ አንድ ላይ ዲፈማ ዋን ነቲ ቶሉ ነቲን ፈካቱ ይቅርታ የሚመቸኝ አይመስለኝም ማለት ነው ከዛ ለምሳሌ ደግሞ ማሎ ኮቱ እባክህን ወይም እባክሽን ነይ እባክህን ና ማለት ነው ኮቱ ማለት ና ማለት ነው ያው
ማሎ ደግሞ በአክብሮት ነው እባክህን እንደ ልመና ምናምን ስለሆነ ማሎ ኮቱ ካለ እባክህን ወይም እባክሽን ነይ እንደማለት ነው። ኮታ ካለ ደግሞ ማሎ ኮታ ካለ እባክዎን ይምጡ ወይም እባካችሁን ኑ ማለት ነው። ብዙ ከሆኑ ወይ ደግሞ በአክብሮት ትልቅ ሰው ከሆኑ ማሎ ኮታ ነው የምንለው። ኮታ ኮታ ካለ ብዛትን ወይም ደግሞ አክብሮትን ስለሚያሳይ ኮታ ካለ እባካችሁን ኑ ወይም ደግሞ እባክዎን ይምጡ ማለት ነው። ኮታ ስንል ማለት ነው። ለምሳሌ እዚህ ጋር ደግሞ ምንድነው አሁን ሲመቸው ምናምን ምን ሊል ይችላል? ነቲ ቶላ ይመቸኛል። ነቲ ቶላ ይመቸኛል። እሺ ምናምን ቅድም ለምሳሌ ጠየቅነው ማለት ነው። ይመቻል እንትን ብናደርግ ምናምን ለሚለው ማለት ነው። ሶ አዎ ይመቸኛል ለማለት ነቲ ቶላ ማለት ነው። አዎ ይመቸኛል። የነቲ ቶላ ሶ ነቲ ቶላ ማለት ምንድነው? ይመቸኛል ማለት ነው። ገለቶማ ማለት ደግሞ አመሰግናለሁ። ገለቶማ አመሰግናለሁ። ገለቶማ እንላለን አመሰግናለሁ ማለት ስንፈልግ። ሌላ ደግሞ ቶሌ 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 ማለት እሺ ማለት ነው። እሺ ቶሌ እሺ ማለት ነው። ኒታ ይሆናል። ኒታ ስንል ደግሞ ይሆናል ማለት ነው። ኒታ ይሆናል። ሌላ ደግሞ ሃተው ነን ዱፋ እዚህ ጋር ያለች ሃተው ነን ዱፋ ይሁን እመጣለሁ። ሃተው ነን ዱፋ ይሁን እመጣለሁ አልቀርም ማለት ነው። ሃተው ነን ዱፋ። ሌላ ደግሞ እዚህ ጋር የሮ ቢራ ሃተው ሌላ ጊዜ እናድርገው ወይም ሌላ ጊዜ ይሁን ማለት ነው። የቀጠሮውን ማራዘም ደግሞ ወይ ካልተመቸን ያኔ ካልፈለግን ሌላ ጊዜ እናድርገው ወይም የሮ ቢራ ሃተው ብለን መጠየቅ ወይ መመለስ እንችላለን ማለት ነው። ለግብዣ ምናምን ስንጠየቅ። ሌላ ደግሞ እዚህ ጋር ምን ይላል? አመሰግናለሁ በጣም ደስ ይለኛል ለማለት ስንፈልግ አመሰግናለሁ በጣም ደስ ይለኛል። ኡልፋድ ወይም ገለቶሚ እንላለን በአፋን ኦሮሞ አመሰግናለሁ ለማለት ስንፈልግ። ኡልፋዱ ባኤ ነቲ ቶላ ባኤ ነቲ ቶላ አመሰግናለሁ በጣም ደስ ይለኛል ይመቸኛል ማለት ነው። ሌላ ደግሞ ሃተው ኤሳ ሃዴም ነው እሺ የት እንሂድ ማለት ነው። ሃተው ይሁን ብሏል። ሶ ኤሳ ሃዴም ነው እሺ የት እንሂድ ለተጠየቅነው ማለት ነው። ሃተው ኤሳ ሃዴም ነው እሺ የት እንሂድ። ሌላ ደግሞ ለምሳሌ ስራ አለኝ ወይም ስራ አለብኝ ለማለት ስንፈልግ ሆጂን ቀባ ስራ አለኝ ሆጂን ቀባ። ለመምጣት እሞክራለሁ ዱፉን ያላ ዱፉን ያላ ለመምጣት እሞክራለሁ እንላለን ማለት ነው። የሮ ጋሪ ወሊን ኒደበርሲና ከተገናኛችሁ ወይም ከተገናኘን ጥሩ ጊዜ አብረን እናሳልፋለን። ጥሩ ጊዜ አብረን እናሳልፋለን። የሮ ጋሪ ወሊን ኒደበርሲና የሮ ጋሪ ወሊን ኒደበርሲና ጥሩ ጊዜ አብረን እናሳልፋለን እንላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ገለቶማ ኢሲንጃለዳ አመሰግናለሁ ወዳችኋለሁ። ስለተከታተላችሁኝ አመሰግናለሁ። እዚህ ጋር ሌሎች ቪዲዮቹን ፕሌሊስቱን እዚህ ጋር አስቀምጬላችኋለሁ። ገብታችሁ ሁሉንም እንድታዩ በአክብሮት ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። አመሰግናለሁ። ባይ